አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ድና የተከበራችሁ የቻናሌ ቤተሰቦች፣ እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት የፈጣይር ከረሶን አሰራር ነው ማለት ነው ውዶችዬ። ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ውዶችዬ፣ እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡ። እንግዲህ እዚህ ጋር ከረሶን ፈጣይር ነው የምሰራላችሁ ማለት ነው ውዶችዬ። ደቆቴን፣ ካሜራ፣ ስኳር፣ ጨው ጨመርኩ ማለት ነው። እንደ መጠናችሁ ነው እናንተ እንግዲህ እና ዘባዲ የእርጎ ማለት ነው። እርጎ እየጨመርኩ ነው እንግዲህ ሙያ እንደ ቤቱ ነው። ብትጨምሩበት አሪፍ ነው፣ ልስልስ ያደርገዋል ማለት ነው። እና ከዛ ዘይት ጨመርኩ ነው። ከዛም ያው በደንብ አድርጎ ሚክስ ማድረግ ነው። እዚህ ጋር ወተት ነው የምጨምረው ማለት ነው ውዶችዬ። በደንብ አድርጌ አቦካዋለሁ ማለት ነው። ማሽኑ ካላችሁ በማሽን፣ ማሽን ከሌለ ደግሞ በእጃችሁ በደንብ አድርጋችሁ ማሸት ነው። እኔ ለጊዜው ግን ማሽን ስላለኝ በማሽን እያቦካሁት ነው። በደንብ አጅና ሲታሽ አይሼ አጅና ስትሰሩ ምንም አይነት ሙአጀናት ይሁን በደንብ ከታሸ ምንም አያመጣም ማለት ነው። ቆንጆ ነው የሚሆነው። ልስልስ ያለና ቆንጆ የሆነ እንትን ነው ፈጣይር ነው የሚወጣላችሁ ማለት ነው። እያያችሁ ውሃ የጨመራችሁ በጣም ደረቅም ሳይሆን በጣም ልስልስ ብሎ ለመዳመጥ እንዳያስቸግር መካከለኛ በሆነ አቦካክ እንደዚህ እናቦካና እሽግ አድርገን በፕላስቲክ 1 ሰዓት ተኩል እናስቀምጠዋል። 1 ሰዓት 2 ሰዓት እንደ አየሩ ሙቀት ነው። እኛ አሁን በጣም ኃይለኛ ሙቀት አለ። 1 ሰዓት ከተቀመጠ ብድግ ነው የሚለው ማለት ነው ቶሎ። እሱ ኮፍ እስከሚል ድረስ እኔ እዚህ ጋር ጁብነ ኬሪዬን እንትን ላለሁ ማለት ነው፣ ቆራርጣለሁኝ። ይሄው 1 ሰዓት ተኩል ሆኖታል፣ ብድግ ብሏል ማለት ነው። ቶሎ ነው ኮፍ የሚለው፣ ሙቀት ነው ያለንበት አየር አሁን ላይ ማለት ነው። እና እንደዚህ ከዳመጥን በኋላ ውዶቼ፣ ግን እየዳመጥኩ የሰራው እማልቀርጽላችሁ ካሜራማን ስለሌለኝ ለዛ ነው ውዶቼ። ከዳመጥን በኋላ እንደዚህ አድርገን እንቆራርጥና ቅርጽ እናወጣለን። ከዛ ጁብነ ኬሪያችንን ቁጭ እናደርግና እንጠቀልላለን ማለት ነው ውዶቼ። ከዛ እንደዚህ ከተጠቀለልን በኋላ ደግሞ ለ10 እና ለ15 ደቂቃ እንተወዋለን። ስኒያችን ላይ አድርገን እንደዚህ ሌላውን እስከምንቆራርጥ ድረስ ያንም ዘምራ የቆራረጥነውን ፎጣ ልብሰን ቁጭ እናደርገዋለን ማለት ነው። እና ከዛ እርፍ ሲል ጥቅልል ብሎ ወደ ፍሩን ግብት ሲል ብዙም እንትን ልስልስ አይልም። የተወሰነ ረፍት ሲያደርግ አሪፍ ነው። እንደዚህ ቆራርጠን ጠቅልለን ከጨረስን በኋላ እንደዚህ አድርገን ስኒያው ላይ የተወሰነ 20 ደቂቃ 15 ደቂቃ ትውት ብናደርገው አሪፍ ይሆናል። እዛ ጋር ጁብነ ኬሪ አለቀብኝና በቃ ብፈልግ ሌላ ምንም አይነት ጁብነ ላገኝ አልቻልኩም። የነበረኝ ጁብና ሳይል ነበረ። ይወጣል ግን እስኪ ልሞክረው፣ ዋጅ ነው ከሚጣል ሀራም ልሞክረው እስኪ ያልኩና እድሉ ያውጣው በደንብ አድርጌ ልጠቅለው ብዬ በጁብና ሳይል ግማሹን ጠቅልዬ እንደዚህ በፎጣ ልብሼ ለ20 ደቂቃ ተውኩት። ከ20 ደቂቃ በኋላ ይኸው እንደዚህ ብድግ ብሏል ማለት ነው። ከዛ እስኪ እናየዋለን የጁብና ሳይላው እንዴት ይሆናል፣ ይወጣል አይወጣም የሚለውን እናየዋለን ማለት ነው። የጁብና ካሳውን እዚህ ላይ እንቁላል ቀባ አድርገን እኔ እንቁላል ነው የቀባሁት። ወተት ሀሊብ ፓውደር ነው የሚቀባለ በውሃ በጥብጦ ምናምን የተለያየ ነገር እንግዲህ ሙያ እንደ ቤቱ ነው። እኔ ግን ወተት ነው የቀባሁት። ከዛ ሀባ በረካ ወይም ሀባ ሶዳ ቢኖር አሪፍ ነበር። እኔ ግን ለጊዜው አልነበረኝም ሀባ በረካ ወይም ሀባ ሶዳ። ስለዚህ ሴምሴም ነው ያደረኩት ማለት ነው። ላይ ሴምሴምም አሪፍ ነው። ያው እሱን አደረኩ ማለት ነው ላይ። ከዛ ፍሩናችንን መጀመሪያ ብርተን ለተወሰነ ጊዜ መጀመሪያ ማሞቅ ይኖርበታል ኦቨናችን ማለት ነው። ኦቨናችን መጀመሪያ አሙቀን ካልን በኋላ እንከተዋለን። እስኪ ጁብነ ሳይላው ምን ይመስላል፣ ይወጣል ወይስ አሪፍ ይሆናል
ይኸውላችሁ ወጣ እንግዲህ ይኸው አላልኳችሁም? የጅብነ ሳይላ ወጥቷል። አይገርምም? ይሄ ጅብነ ኬሪው አሪፍ ሆኗ ወጥቷል። ይኸው አያምርም? ከረሩ ማሻአላ ተባረክ ራህማን በጣም ቆንጆ ነው። ይሄ ደግሞ የጅብነ ሳይላው እንዳለ ወደ ውጭ ነው የወጣው ማለት ነው። ግን ቢሆንም ይበላል ሻይ ጋር ለፍጡር ለመክሰስ። ይሄው እዚህ ጋር እንደዚህ አድርጌ ሻይን ሰርቼ ልበላ ነው ማለት ነው። በጣም ነው የሚጥመው። ማሻአላ ተባረክ ራህማን ለፍጡር ለመክሰስ ለማንኛውም ነገር ይሆናል። ቪዲዮውን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ